በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ይመስገን። እንግዲህ የደቀ መዝሙር ኮርስ የመጨረሻውን ትምህርት ነው ዛሬ የምንማረው። ትምህርት 21 ርዕሱም ደግሞ ዳግም ምጽአት የሚል ነው ማለት ነው። እግዚአብሔር ይመስገን። እንግዲህ ይሄን የደቀ መዝሙሩን ኮርስ ስንማር ብዙ ጊዜ ሆነን እግዚአብሔር ይመስገን እና ጌታ ረድቶን እንግዲህ ዛሬ ወደ ማጠቃለያ እንሄዳለን ማለት ነው። እና ትምህርቱ ለብዙዎች የሚጠቅም ስለሆነ በተለይ ጌታን በመቀበል አዲስ የዳኑ ሰዎች ካሉ በተለያየ ምክንያት የተለያየ ሀገር የሚኖሩ እና ትምህርቱ ለመማር ቤተክርስቲያን ሄደው ጊዜ ያጡ በተለያየ ምክንያት የማይችሉ ካሉ ይሄንን ፎርዋርድ አድርጉላቸውና የእግዚአብሔርን ስራ አብረን እንስራ። ከትምህርት 1 ጀምሮ እስከ ዛሬ እስከምንማረው እስከ ትምህርት 21 ድረስ ያለው እንዳለ በኔ ዩቲዩብ ቻናል ላይ አለ። ተሾመ ኢቫንጀሊካል ሚኒስትሪ ብላችሁ ብትገቡ ታገኙታላችሁ ማለት ነው። እና እግዚአብሔርን በዛ መንገድ እናገልግል። እግዚአብሔር ቃል ቅዱሳንን ስላገለገላችሁ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። ፎርዋርድ በምታረጉበት ሰዓት እነሱን ስታገለግሉ ያ ስማችሁ ይጻፋል በእግዚአብሔር መዝገብ መጽሐፍ ላይ ማለት ነው። እግዚአብሔር ይመስገን። እንግዲህ ዛሬ ዳግም ምጽአት በሚለው ክፍል ላይ በምንማርበት ሰዓት ቢያንስ 13 የሆኑ ርዕሶችን ነው የምንዳስሰው ማለት ነው። እና በአንድ ቀን የሚያልቅ አይደለም። ተከታታይ ትምህርቶች አሉት። በ2 በ3 በ4 ከዛም በላይ ሊሆን ይችላል እንግዲህ ትምህርቱ ጊዜ የሚወስደው። እና በእነዚህ ጊዜያቶች ውስጥ የምንመለከተው አንደኛ የመጨረሻው ዘመን ትንቢትን እንመለከታለን በመጽሐፍ ቅዱስ በብሉይና በአዲስ የተጻፉትን። እንደገና የመጨረሻው ዘመን ምልክቶችን እናያለን። ስለ አርማጌዶን ጦርነትም ደግሞ ወደፊት ስለሚከሰተው ዓለምን ሁሉ የሚያካትት የአርማጌዶን ጦርነት የሚባል አለ። ያ የት ቦታ እንደሚካሄድ እንመለከታለን ማለት ነው። እንዲሁም ስለ አውሬው ምልክት በዮሐንስ ራእይ ምዕራፍ 13 ላይ በግልጽ እንደተጻፈው 666 ስለሚባለው እናያለን። ስለ ቤተክርስቲያን መነጠቅና ከዚያም ደግሞ ስለ ፍርድ ወንበር ወይንም ጃጅመንት ሲት ስለሚባለው እንመለከታለን። ስለ 7ቱ ዓመት የመከራ ዘመን የ7ቱ ዓመት የመከራ ዘመን ፍጻሜና ጌታ ኢየሱስ ክርስቶስ መጥቶ ሲመጣ ለሁሉም እንዴት እንደሚታይ እናያለን። ሰይጣንና የወደቁት መላእክት ተይዘው ወደ ጥልቁ ለ1000 ዓመት እንደሚታሰሩ እናያለን። የጌታ ኢየሱስ ክርስቶስን የ1000 ዓመት የምድር መንግስትን ደግሞ እንመለከታለን። ከ1000 ዓመት የምድር ንግስት በኋላ ጌታ ኢየሱስ ክርስቶስ በነጭ ዙፋን ፍርድ ይቀመጣል እና በነጭ ዙፋን ፍርድ የማያዳግም ፍርድን ለፍጥረት ሁሉ ከአዳምና ሔዋን ጀምሮ እስከ መጨረሻው ዘመን ላሉት ሰዎች ሁሉ በፊቱ ይቆማሉ። ከፊሎቹ በስተግራው የተፈረደባቸው ይቆማሉ፣ ሌሎች የታደሉት ደግሞ በስተቀኝ ይቆሙና በስተግራ ላሉት የመጨረሻ ፍርድ የሚፈርድበት ነው። ይሄ እንግዲህ the white throne judgment ወይም የነጭ ዙፋን ፍርድ የሚባለው ስለሱም ደግሞ እንመለከታለን ማለት ነው። ከዚያም የዓለም ስርዓትና ፍጻሜ ሆኖ ኢየሱስ ቅድስቷን ኢየሩሳሌም ከተማ ሰርቶ ከዚያ በኋላ በአዲስ ሰማይና በአዲስ ምድር የዓለም ስርዓት ሁሉ ተፈጽሞ ማለት ነው። በዛች ከተማ ውስጥ እግዚአብሔር ንጉሥ ሆኖ ፀሐይና ጨረቃ ሳያስፈልጓት የእግዚአብሔር ብርሃን እየበራላት ማታ የሚባል ነገር የለም፣ ቀን 1-2 የሚባል የለም። ለዘላለም በዛች ከተማ ውስጥ የታደሉ ሰዎች ከቅዱሳን መላእክትና ከእግዚአብሔር አብ ወልድ መንፈስ ቅዱስ ለዘላለም የሚኖሩባት በቃ ለቅሶ እንባ መገፋት የሌለባት እያንዳንዱ ሰው በእጅ ያልተሰራ በእግዚአብሔር የተሰራ በስሙ የተጻፈ ቤት ተሰጥቶት ከዘላለም እስከ ዘላለም ድረስ በዚያ እግዚአብሔርን እያመለከ ለዘላለም የሚኖርባት ከተማ ቅድስቷ ኢየሩሳሌምን በራእይ ምዕራፍ 21 እና ምዕራፍ 22 ላይ እንደተጻፈው እንመለከትና የትምህርታችን ፍጻሜ ይሆናል ማለት ነው። እግዚአብሔር ይመስገን። እንግዲህ እንዳልነው የመጨረሻው ዘመን ትንቢት የሚለውን እንመለከታለን። ስለ መጨረሻው ዘመን ትንቢት በማጠናበት ሰዓት ኢንሳይክሎፒዲያ ኦፍ ቢብሊካል ፕሮፌሲ የሚለውን መጽሐፍ ተመለከቱ እና በዛ መጽሐፍ ላይ ስለ መጨረሻው ዘመንና እንዲሁም ደግሞ በአጠቃላይ በመጽሐፍ ቅዱስ ውስጥ 1817 ትንቢቶች ተጽፈዋል ይላል። ከነዚህ መካከል 1239 የተጻፉት በብሉይ ኪዳን ሲሆን ቀሪዎቹ ደግሞ 578 ትንቢቶች የተጻፉት በአዲስ ኪዳን ነው። በአጠቃላይ 1817 ትንቢቶች በመጽሐፍ ቅዱስ ተጽፈዋል።
እንግዲህ ከመጽሐፍ ቅዱስ ክፍል ውስጥ በአጠቃላይ 30% የሚሆነው ትንቢታዊ መልእክት የተጻፈበት ክፍል ነው ማለት ነው። በአጠቃላይ 30% የሚሆነው መጽሐፍ ቅዱስ ትንቢታዊ መልእክት በውስጡ ይዟል። ከነዚህ 1817 ትንቢቶች በብሉይም ሆነ በአዲስ ኪዳን ከተጻፉት እስካሁን ድረስ 4/5 የሚሆኑ ትንቢቶች ተፈጽመዋል። የቀረው 1/5 ትንቢት ነው። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ዳግም መምጣት ይፈጸምና ከዛ የዓለም ፍጻሜ ይሆናል ማለት ነው። እግዚአብሔር ይመስገን። በመጽሐፍ ቅዱስ ውስጥ 333 ትንቢቶች በብሉይም ሆነ በአዲስ ስለ እግዚአብሔር ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገሩ ትንቢቶች ሲሆኑ 109 ትንቢቶች ስለ ጌታ ኢየሱስ ክርስቶስ የተነገሩት በመጀመሪያ መምጣቱ ተፈጽሟል። ከድንግል ማርያም ተወልዶ በመጀመሪያ መምጣቱ ተፈጽሟል። የተቀረው 224 ስለ ጌታ ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ የተነበየው ትንቢት ደግሞ በብሉይም ሆነ በአዲስ በአንድ ላይ ተጨምቆ ማለት ነው በሁለተኛ ምጽአቱ ወይንም በሁለተኛ መምጣቱ ይፈጸማል። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በአንደበቱ 21 ጊዜ ስለ ራሱ መምጣት ይናገራል። ስለ ራሱ መምጣት ስለ ሁለተኛ መምጣቱ ይናገራል እና 21 ጊዜ ማለት ነው። ከነዚህ ትንቢቶች መካከል በብሉይ ኪዳንም የተጻፉ አሉ። ስለ ሁለተኛ መምጣቱ የሚናገሩት በነቢያት የተጻፉ ጌታ ኢየሱስ በምድር በነበረበት ጊዜ ደግሞ በወንጌላት ላይ የተናገራቸው አሉ። በተለይ በሉቃስ ወንጌል ምዕራፍ 21 እና በማቴዎስ ምዕራፍ 24 ላይ ስለ መጨረሻው ዘመን ትንቢት ምልክቶች ስለ እርሱ መገለጥ ሰፋ አድርጎ ነው በዛ ቦታ ላይ ጌታ ኢየሱስ ክርስቶስ ያስተማረው። እንደገና ደግሞ በትንሣኤው አካል ከሞት ከተነሳ በኋላ ጌታችን ኢየሱስ ክርስቶስ ስለ ሁለተኛ መምጣቱ ተናግሯል። እንደገናም ደግሞ በሰማያዊ አካል በአምላካዊ አካል ተገልጾ ለዮሐንስ በዮሐንስ ራእይ ላይ ፍጥሞ በምትባል ደሴት ላይ ሐዋርያ ዮሐንስ በነበረበት ጊዜ ጌታ ኢየሱስ ክርስቶስ ተናግሯል ማለት ነው እና እነዚህ ሁሉ እየዳሰስን እንግዲህ እንመለከታለን። መጽሐፍ ቅዱስ ሲናገር ስለ መጨረሻው ዘመን በተለይ ደግሞ ዛሬ የምንመለከተው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ይሆናል። የእግዚአብሔር ቃል በዛ ስፍራ ላይ እንደዚህ ይላል። ከ1 እስከ 5 ያለውን እንመልከት። ይሄ በመጨረሻው ዘመን ከተነገሩ ትንቢቶች መካከል አንዱና ዋነኛው ነው። የእግዚአብሔር ቃል እንደዚህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን እወቅ ይላል። ከዚያ በኋላ ደግሞ 19 በዚህ በመጨረሻው ዘመን የሚሆኑ በሰዎች ሕይወት ውስጥ የሚከሰቱ በተለይ በክፉ ሰዎች ሕይወት ውስጥ የሚከሰቱ በማይታዘዙ ሰዎች ውስጥ የሚከሰቱ 19 ባህሪያቶችን መጽሐፍ ቅዱስ ይናገራል። እነዚህን ባህሪያቶች በሰዎች ሕይወት ውስጥ በምንመለከትበት ጊዜ በብዛት እያየነው ነው። ሁሉንም እያየነው ነው በአሁኑ ዘመን እና እነዚህ የመጨረሻ ዘመን ምልክቶች ናቸው ይላል የእግዚአብሔር ቃል። አነበዋለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሆን ወቅ። እንግዲህ ይሄ የመጨረሻው ቀን በውስጡ የሚያስጨንቅ ዘመን አለው እና ይሄ አንደኛው ትንቢት ነው። ዘመኑ የመጨረሻው ዘመን ያስጨንቃል ይላል መጽሐፍ ቅዱስ። ሰዎች ራሳቸውን የሚወዱ ይሆናሉ ይላል። በዚህ በአሁኑ ዘመን ከ100 ዓመት በፊት እንደሆነው አይደለም። ከ100 ዓመት በፊት ወይም ከ200 ዓመት በፊት የሆነውን የታሪክ መጽሐፍን በምታነቡበት ሰዓት ሰዎች እርስ በራሳቸው የሚዋደዱና የሚፋቀሩ አንዱ ለሌላው የሚያስብ ነበር። አሁን ግን እንደዛ የለም። ምክንያቱም ያለነው የመጨረሻው ዘመን ውስጥ ስለሆነን ሰዎች ሰልፍ ላቨሩ ናቸው። በቃ ራሳቸውን እጅግ በጣም አድርገው ይወዳሉ። ይህ ደግሞ የትንቢቱ ቃል መፈጸሙን የሚያመለክተን ያለው ማለት ነው። አንደኛ ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ሁለተኛ ገንዘብን የሚወዱ ይሆናሉ። እንደዚህ ዘመን ገንዘብን የሚወድ ሰው መቼም ያለበት ዘመን የለም። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል እና ሰዎች ገንዘብን መውደድ ብቻ ሳይሆን ገንዘብን የሚያመልኩበት ጊዜ ሆኗል እና ኢቭን በቤተሰብ መካከል እንኳን መተማመን የሚባል ነገር የለም። እኔ ከቤተሰብ መካከል በጣም በዚህ ገንዘብ በሆነው ረገድ እጅግ በጣም ያሳዝኑኝ ሰዎች አሉ እና ማለት በአደራ ያስቀምጡትን ገንዘብ ሙሉ ለሙሉ ከኔ ወስደው ማለት ነው እና ይሄ የሚያመለክተው ምን መሰላችሁ? ቀላል ገንዘብ አይደለም፣ በጣም ከበድ ያለ ገንዘብ ነው እና
ይሄ የሚያመለክተው ምንድነው? ይሄ መጨረሻው ዘመን ሰዎች ዝምድና የሚባለው ነገር ጓደኝነት ምናምን የሚለውን እንኳን ወደዛ ተው፣ ከዛ የበለጠው በጣም እጅግ በጣም የሚያቀራርበው ቤተሰብ አይደለም? አንድ ቤተሰብ ውስጥ መሆን እና ያ እንኳን ግድ አይላቸው። በቃ በቤተሰብ ውስጥ ካለው ግንኙነት የበለጠ የሚያስቀድሙት ገንዘብ ነው። እኔ ስለደረሰብኝ የምነግራችሁ ያለና ይሄ የመጨረሻው ዘመን ምልክት ነው። ገንዘብን የሚወዱ ይሆናሉ ይላል። ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች። በዚህ ዘመን መቼም እንደ ቋንቋ ሆኗል። በእያንዳንዱ ሰው ሳውንድ ቦክስ ውስጥ የተቀመጠ አንድ የርኩሰት ቃል አለ። በተለይ የአሜሪካን ሀገር እንዴ ለምንድን ነው ከርስ የምታረጉት ብዬ ስጠይቃቸው ከርስ አድርጌያለሁ እንዴ በፍጹም እኮ በቃ አላውቅም ከርስ እንደማረግ በቃ ለምጄዋለሁ ይላል። በቃ ያ ሳውንድ ቦክሳቸው ውስጥ ገብቶ ተቀምጧል። እንደ ስድብ የሚያዩት። ይህ ግን በመጨረሻው ዘመን የሚሆንና የሚከሰት በክፉዎች ሰዎች ውስጥ የሚታይ ባህሪ ነው ማለት ነው። ሰዎች በመጨረሻው ዘመን ተሳዳቢዎች ይሆናሉ ይላል። ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ምንም ብታደርጉላቸው የማያመሰግኗችሁ ሰዎች በዚህ ዘመን አሉ። ይሄ ቃሉ ነው። በቃ በመጨረሻው ዘመን በሰዎች ህይወት ውስጥ የሚታይ ነው። ሰዎች ዝም ብለው አምጣ 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 ወይም አምጪ 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 ይላሉ እንጂ የፈለገውን ነገር ብታደርጉላቸው ሰዎች እናንተን አያመሰግኗቸው። በቃ ስለተረፈው ነው የሚሰጠን የሚሏቸው ይኖራሉ። መቼም የደረሰባቸው ሰዎች ታውቃላችሁ። ወይንም ስለተረፋት ነው የምትሰጠው ይላል። ወይንም እንደ ግዳጅ እነሱን መርዳትን እንደ ግዳጅ አድርገው የሚወስዱታል። እናንተ በመልካም ነገር በእግዚአብሔር ፍቅር እንኳን ብታደርጉት እና አያመሰግኗቸው። እግዚአብሔር ግን የምታደርጉትን መልካም ነገር በመዝገቡ ላይ የእግዚአብሔር መዝገብ አለ። ሰዎች በምድር ላይ የሚያደርጉት ነገር ተጽፎ የሚቀመጥበት ነው። በመጨረሻው ዘመን የሕይወት መጽሐፍ ተከፈተ ይላል። ሌላ መጽሐፍ ተከፈተ ይላል። ይሄ ሌላ መጽሐፍ የሚለው ሰዎች የሚያደርጉት መልካም ሆነ ክፉ ነገር ተመዝግቦ የሚቀመጥበት መጽሐፍ አለ። የራእይ መጨረሻው ብታነቡት ስለ እነዚህ መጽሐፍቶች ይናገራል እና በዛ መጽሐፍ ላይ ስለሚጻፍላችሁ እናንተ ሰዎች ባመሰግኗችሁ መልካም ነገርን ማድረግን ቀጥሉ። ግን ሰዎች ምን ይሆናሉ ይላል? የማያመሰግኑ ይላል። ሌላስ ቅድስና የሌላቸው በቃ እርኩሰትን እንደ ካልቸር አድርገው ይወስዳል። በቃ እንደ ጊዜያዊ የዕለት ኑሮ አድርገው ይወስዱታል። ቅድስና የሌላቸው፣ ፍቅር የሌላቸው፣ ፍቅር የሚባል ነገር በቃ ይጠፋል። ለዚህ ነው አያችሁ ደግሞ በሀገራችንም ስንመለከተው በምድር ዙሪያ ሁሉ ስንመለከተው አንዱ ለሌላው ፍቅር የለው፣ ጥላቻ ነው ያለው። ይሄ ከምን የተነሳ መሰላችሁ? በመጨረሻው ዘመን የሚሆንና የሚከሰት ከትንቢት መካከል አንዱ ስለሆነ እርቅን የማይሰሙ ይላል። በቃ መተራረድ፣ መከዳዳት፣ ጦርነት፣ እልቂት ሁሉ የሚሆንበት ምክንያት ምንድነው? ሰዎች ለመታረቅ ፈቃደኞች ስለማይሆኑ ነው። ከምን የተነሳ? በአንደበታቸው ሌላ ነገር ይናገራሉ፣ በልባቸው ግን የሚያስቡት ሌላ ነው። ይሄ ደግሞ መጽሐፍ ቅዱስ ውስጥ ተጽፎ ይገኛል። ሽንገላ የሚባለው ያ ነው። በአንደበታቸው ይናገራሉ፣ በልባቸው ግን የሚያስቡት ሌላ ነው። ከዚህ የተነሳ ሰዎች እርቅን የማይሰሙ ናቸው እና ከዚህ የተነሳ በምድር ላይ ብዙ እልቂቶች አሉ። እንደገና ደግሞ ሐሜተኞች ናቸው፣ ራሳቸውን የማይገዙ ናቸው። ራስን መግዛት አንዲትን ሀገር ከመግዛት ይበልጣል ይላል። በቃ ራት መግዛት የሚባለው ነገር የለም። ጨካኞች ናቸው ይላል። ከ100 ዓመት በፊት ሰዎች እንደዛ ነበሩ። ከ200 ዓመት በፊት የታሪክ መጽሐፍ በምናነብበት ሰዓት ሰዎች እንደዛ አይደሉም። አሁን የሚዘገንኑ ጭካኔዎች፣ ሰው በሰው ላይ የሚያደርገው የሚዘገንኑ ጭካኔዎች በኒውስ ላይ እንሰማለን፣ በኒውስ ላይ እናያለን። ይህ እንግዲህ በመጨረሻው ዘመን ከሚከሰቱት 19 የክፉ ሰዎች ባህሪያት መካከል አንዱ ነው፣ ጨካኝነት። እንዲህ የሚያደርጉ ሰዎች ደግሞ በዘላለም የእሳት ባህር ውስጥ ተጥለው በእግዚአብሔር ቁጣ እንደሚፈረድባቸው መጽሐፍ ቅዱስ ይናገራል። መልካም የሆነውን የማይወዱ። መልካም መሆን እኮ ማለት በአንድነት ተሳስቦ መኖር አይደለም እንዴ? አንተ ትበልጥ እየተባባለ ያንን መልካም የሆነ ነገር አይወዱ። በፍቅር መኖርን አይወዱ፣ በመተሳሰብ መኖርን አይወዱ። ይሄ በመጨረሻው ዘመን የሚከሰት የሰዎች ባህሪ ነው። ከዳተኞች ይላል።
ቅድም የነገርኳችሁ ይሄ ነው። ገንዘብ ባደራ አስቀምጥ የቤተሰብ አባል የሆነች ነች እና አንድ ላይ ተባብረው 3-4 የሚሆኑ ሰዎች በአደራ አምኜ ያስቀምጡትን ገንዘብ ወሰዱት። ከዱ። ቀላል ገንዘብ አይደለም። ኢትዮጵያ ውስጥ ከዱ። የቤተሰብ አባል ማለት ነው። የቤተሰብ አባል እና ከዳተኞች ናቸው። ከዛ ችኩሎች፣ በትዕቢት የተነፉ ትዕቢተኞች ናቸው። ምንም ሳይኖራቸው ባዶዎች ሆነው ሰይጣን በትዕቢቱ አይደለ ከሰማይ የወደቀው ተነፍተው ሲሄዱ ታያላችሁ። ስልጣን የላቸው፣ ዕውቀት የላቸው፣ ምን የላቸው። በውስጣቸው ግን የሞላው የክፉ መንፈስ ባህሪ ትዕቢት። በትዕቢት ተነፍተው ብቻ ሲሄዱ ነው የምታዩቸው ያለ። ትዕቢት ውርደትን ይቀድማል ይላል እግዚአብሔር ቃል። ትዕቢት ከመጣ ውድቀት ይመጣል ይላል። በቃ እግዚአብሔር ቃል ሲናገር በምሳሌ ይላል። እንደዚሁም ከእግዚአብሔር ይልቅ ተድላን የሚወዱ ይላል። ዛሬ በቤተክርስቲያን ውስጥ እንኳን በሐሰት ራሳቸውን የማይሆን ታይትል እየሰጡ ሐዋርያት፣ ትንቢት እያሉ ነብይ እያሉ እየሰጡ ከተሰጣቸው አገልግሎት ውጭ ገንዘብ ቼዝ እያደረጉ የዓለምን ደስታ የሚያሳድዱ ብዙ ሰዎች አሉ በአሁኑ ጊዜ። ከነሱ የተነሳ የእግዚአብሔር ስም ይሰደባል። ከነሱ የተነሳ ሰዎች ወደ እግዚአብሔር እንዳይመጡ እንቅፋት ሆነዋል። እንዲህ አይነት ሰዎች ስለ እነሱ መጽሐፍ ቅዱስ ሲናገር አንዲትን ነፍስ ከማሰናከል የወፍጮ ደንጊያ በማጅራቱ ታስሮ በባህር ጥልቅ ቢጣል ይቀለዋል ይላል። ስለ ይሁዳ ጌታ ኢየሱስ ክርስቶስ የተናገረውን ታውቃላችሁ አይደል? ባይወለድ ይሻለው ነበር አለ። it was better for him not to be born አለ። ባይወለድ ይሻለው ነበር ይላል። እንደዚህ የሚያደርጉ ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ እግዚአብሔር የአገልግሎት በር ከፍቶላቸው ነገር ግን ገንዘብን ቼዝ እያደረጉ ስለሚጠፉት ነፍሳት ግድ የሌላቸው እንደዚህ አይነት ሰዎች ባይወለዱ ይሻላቸው ነበር። ከእግዚአብሔር ይልቅ ተድላን የሚወዱ የሚላቸው እነሱ ናቸው ይሆናሉ። ከዛስ የአምልኮት መልክ አላቸው፣ ኃይለ እንገድግደው አለ። ጌታ 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 ይላሉ፣ ይዘምራሉ። ከቤተ ክርስቲያን በሚወጡበት ሰዓት ግን የሚሰሩት ስራ ከእግዚአብሔር ቃል ውጭ ነው። አምልኮ መልክ አላቸው፣ ዘማሪዎች ናቸው። ምናልባትም ብዙዎቹ አገልጋዮችም ሊሆኑ ይችላሉ። ግን ህይወታቸው እንደ እግዚአብሔር ቃል አይመሩም። የአምልኮ መልክ አላችሁ ክደዋል፣ ከነዚህ ደግሞ ራቅ ይላል። እንግዲህ እነዚህ በመጨረሻው ቀን የሚከሰቱ በመጨረሻው ዘመን የሚሆኑ በሰዎች ባህሪያት ውስጥ የሚታዩ ክስተቶች ናቸው ማለት ነው። እንግዲህ ይሄ ከመጨረሻው ዘመን ትንቢቶች መካከል አንዱ ነው። ስለዚህ ግን አንድ ነገር እንመለከት እፈልጋለሁ። እዚህ ቦታ ላይ የእግዚአብሔር ቃል ሲናገር ምን ይላል? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን ወቅ ይላል። እንዲሁ በየዕለቱ ኮሚኒኬሽናችን ዘመንን ሰፋ አድርገን ነው የምንመለከተው አይደለም? ወይንም ዘመንን ከቀን እናስበልጠዋለን። ነገር ግን በዚህ ቦታ ላይ የእግዚአብሔር ቃል ቀንን ነው የሚያስበልጠው ከዘመን። ዘመንን በቀን ውስጥ ከቶ ነው የምንመለከተው። እንደገና እናንብበው፣ አስተውላችሁት። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 አውጡና እንደዚህ ይላል የእግዚአብሔር ቃል ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይላል። ይሄ የመጨረሻው ቀን የሚባለውን እግዚአብሔር እንደ ግዙፍና ትልቅ አድርጎ ወስዶት በዛ በመጨረሻ ቀን ውስጥ ዘመንን ከቷል። ለዚህ ነው እግዚአብሔር ቃል በዚህ ስፍራ ላይ ሲናገር እነሆ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን እወቅ የሚለው እና መጽሐፍ ቅዱስ ስለ ቀን ይናገራል። ስለ ቀን መጽሐፍ ቅዱስ ይናገራል። ስለ ቀን የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 9 ቁጥር 4 እና 5 ላይ የእግዚአብሔር ቃል እንደዚህ ይላል፣ ቀን ሳለ የላከኝን ስራ ላደርግ ይገባኛል ይላል። ማንም ሊሰራ የማይችልበት ሌሊት ትመጣለች፣ በዓለም ሳለው የዓለም ብርሃን ነኝ ይላል ዮሐንስ 9:4-5 ላይ። እንደዚሁም ደግሞ ስለ ቀን ሲናገር ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን እወቅ ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ። ስለዚህ በዚህ ስፍራ ላይ እግዚአብሔር ቃል ሲናገር በመጨረሻው ቀን ይላል የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። ይሄ የመጨረሻው ቀን በውስጡ ብዙ ዘመናት እግዚአብሔር ከቶለታል። ስለዚህ ይሄ የመጨረሻው ቀን ብዙ ዘመናት በውስጡ አሉ። ግን በተለምዶ አነጋገር ግን ይሄ ዘመን የሚያስፈራ ነው ካለ አንድ ሰው ስለ አንድ ቀን አይደለም የሚናገረው፣ ወይ ስለ አንድ ዓመት አይደለም የሚናገረው፣ ስለ 5 ስለ 10 ስለ 15 ወይም ስለ 20 ዓመት ነው የሚናገረው።
እና ይሄ ቀን ግን ቶሎ ባለፈ ሲል የሚናገረው ስለ አንድ ፓርቲኩላር ዴይ ነው። በዚህ ስፍራ ላይ ግን የእግዚአብሔር ቃል ሪቨርስ አድርጎታል። እንዲህ ይላል እግዚአብሔር ቃል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይላል። ይህን እወቅ ይላል። ይህን የመጨረሻ ቀን እግዚአብሔር ግዙፍ አድርጎት በዚህ በመጨረሻ ቀን ውስጥ ዘመናትን በውስጡ ከቷል። መጽሐፍ ቅዱስ የመጨረሻ ቀን የሚለው ምን ነው? መጽሐፍ ቅዱስ የመጨረሻ ቀን የሚለው ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደ ምድር መጥቶ ለእኛ ሲል በቀራንዮ መስቀል ላይ ሞቶ በሶስተኛው ቀን ከሞት ተነስቶ በአብ ቀኝ አሁን ተቀምጦ እስከሚመለስበት ጊዜ ድረስ ያለው ይህ እንዳለ የመጨረሻ ቀን በመባል በእግዚአብሔር ፊት ይታወቃል። ስለዚህ ነው ሲናገር እግዚአብሔር ቃል ነው በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። ለምሳሌ አንድ ቀን 24 ሰዓት በውስጡ አለ። ይህ 24 ሰዓት ደግሞ 60 ደቂቃዎች፣ እያንዳንዱ ሰዓት ደግሞ 60 ደቂቃዎች አሉት። ስለዚህ ይሄ 24 ሰዓት በውስጡ ስንት ደቂቃዎች አሉት ማለት ነው? 1440 ደቂቃዎች አሉት እና እያንዳንዱ ደቂቃ ደግሞ ሰከንድ አለው። ስለዚህ ይሄ 1440 ደቂቃ ደግሞ በ60 ስናባዛው 86400 ሰከንዶች አሉት። ስለዚህ አንድ ቀን 24 ሰዓት 1440 ደቂቃ 86400 ሰከንዶች አሉት ማለት ነው። በዚህ ሐሳብ እንውሰደው። ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ አርጎ ዳግመኛ እስከሚመጣበት ጊዜ ድረስ ያለው በእግዚአብሔር ፊት የመጨረሻ ቀን ተብሎ ሲታወቅ በውስጡ ደግሞ ዘመናት አሉት። እነዚህ ደግሞ ዘመናት የመጨረሻ ዘመናት ናቸው። ይህን ነው የእግዚአብሔር ቃል ሲናገር እነሆ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይላል። ጌታ አርጎ እስከሚመለስበት ጊዜ ድረስ ያለው የመጨረሻ ቀን ሲሆን በዚህ በመጨረሻ ቀን ውስጥ ያሉት ዘመናት ምን ናቸው ይላል መጽሐፍ ቅዱስ? የሚያስጨንቁ ዘመናት ናቸው ይላል። ለዚህ ነው አያችሁ እነሆ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። ይሄ የሚያስጨንቅ የሚለውን የእንግሊዝኛው ፔሪለስ ነው የሚለው እና ይሄ ፔሪለስ የሚለው ደግሞ በዲክሽነሪ ላይ ገብቼ ሳየው full of danger or risk ይላል። እንደገና ደግሞ exposed to imminent risk of disaster or ruin ይላል። exposed to imminent risk of disaster or ruin ይላል እና አንዳንዶቹ ደግሞ ቨርዥኖች የእንግሊዝኛ ቨርዥኖች perilous የሚለውን difficult ይሉታል፣ terrible time ይሉታል፣ very difficult time ይሉታል፣ እንደዚህም ደግሞ time of difficulty ከበድ ያሉ ጊዜያቶች በማለት ይፈቱታል ማለት ነውና ይሄ የመጨረሻው ቀን ውስጥ ያሉት የመጨረሻው ዘመናት ጌታ ኢየሱስ ክርስቶስ አርጎ እስከሚመለስበት እስከ ሁለተኛ መምጣቱ ያሉት ማለት ነው እጅግ በጣም difficult፣ እጅግ በጣም አስቸጋሪ፣ እጅግ በጣም የሚያስጨንቁ ዘመናት እንደሚሆኑ መጽሐፍ ቅዱሳችን ይናገራል እና በብዙ መንገድ ነው የሚያስጨንቁት። ለምሳሌ በዚህ በአሜሪካን ሀገር ውስጥ በቅርቡ ይሄ ዶጅ የሚባለው ካምፓኒ ኤለን መስክ ተቋቁሞ የነበረው አሁን እንኳን እሱ ለቆት ይሄዳል 275240 ሰዎችን ነው ከስራ ያባረረው በቅንሳ ማለት ነው እና ትልቁን ድርጅት ዳውን ሳይዝ በማድረግ 275240 ሰዎች ከስራ ተባረዋል። እነዚህ ሰዎች ሁሉ ምን አላቸው? በስራቸው ቤተሰቦች አሉ፣ ሚስት አላቸው፣ ልጆች አላቸው የሚያስተዳድሩት እና እንግዲህ በሚሊዮን የሚቆጠሩ ሰዎች በጭንቀት ውስጥ ገብተዋል ማለት ነው ሌላ ስራ እስከሚያገኙ ድረስ። ይሄ በዚህ ብቻ የሚወሰን አይደለም። ብዙ ካምፓኒዎች ዳውን ሳይዝ እያደረጉ ናቸው ያሉት፣ ሰራተኛ እያባረሩ እንደዚሁም ደግሞ ትልልቅ ሱቆቻቸውን ዳውን ሳይዝ እያደረጉ በትንሽ ሱቆች እያደረጉ ሰራተኞችን እያባረሩ ብዙ ሰዎች ስራ እያጡ ናቸው ያሉት። ለምሳሌ የምኖርበት አካባቢ 4 ሆስፒታሎች ተዘግተዋል። በክሮሸር ሜዲካል ሴንተር ሄልዝ ሲስተም ውስጥ የነበሩ ክሮሸር ሜዲካል ሴንተር፣ ቴይለር ሆስፒታል እንዲሁም ደግሞ ዴሮ ካውንቲ ኮሚኒቲ ሆስፒታል እና ስፕሪንግፊልድ ክሮሸር ሆስፒታል ይሄ በዚህ አካባቢ ያሉ ናቸው። እነሱ ተዘግተዋል። ከ100,000 በላይ ሰዎችን አገልግሎት የሚሰጡ ሆስፒታሎች ነበሩ። እነሱ መዘጋጃት ምክንያት ሌሎች ሆስፒታሎች ብዙ ጫና ነው የስራ ጫና
ደርሶባቸዋል። በነዛ ቦታ የሄዱ የነበሩት ሁሉ እንዳለ ባልተዘጉት በሌሎች ጥቂት ሆስፒታሎች እየሄዱ ናቸው ያሉት። እንግዲህ በነዛ ሆስፒታሎች ውስጥ ይሰሩ የነበሩ ፕሮፌሽናል የሆኑ ኤክስፐርቶች፣ ስፔሻሊስቶች፣ ዶክተሮች፣ ነርሶች ሁሉ ስራ ፈት ሆነዋል። ሌላ ስራ እስከሚያገኙ ጊዜ ድረስ ማለት ነው። ያ እንግዲህ ከ3000 በላይ የሚቆጠሩ ሰራተኞች ናቸው ስራ ያጡት እና የተለያዩ ካምፓኒዎች ስራ ስለቀዘቀዘ በዚህ ምክንያት ካምፓኒዎቻቸውን እየዘጉ አንዳንዶቹም ሙሉ ለሙሉ ሸዳውን ያደርጉና ሰራተኛ ያባራሉ። ሌሎች ደግሞ ዳውን ሳይዝ ያደርጋሉ ማለት ነው፣ ሰራተኛ ይቀንሳሉ። እና በእነዚህና በሌሎች ምክንያቶች ዘመኑ የሚያስጨንቅ ነው። በጦርነት ምክንያት ዘመኑ የሚያስጨንቅ ሆኗል። በረሃብ ምክንያት ዘመኑ የሚያስጨንቅ ሆኗል። ባለፈው ኮቪድ-19 ዓለም ሁሉ እንዴት እንደተጨነቀች ታውቃላችሁ። እነዚህ ሁሉ እንግዲህ የመጨረሻው ዘመን ምልክቶች ናቸው። ሰፋ ባለ ሁኔታ እያንዳንዱን እየተነተን እንሄዳለን። ግን የሚያስጨንቅ ዘመን በሚለው ውስጥ ይህን እንድንመለከት ስለፈለግኩ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እግዚአብሔር ቃል ሲናገር ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይወቅ ይላል እና ይህ እንግዲህ ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ አርጎ እስከሚመለስበት ጊዜ ድረስ ያለው የመጨረሻ ቀን ተብሎ በእግዚአብሔር ፊት ሲታወቅ፣ በውስጡ ደግሞ ዘመናት አሉት። እነዚህ ዘመናት ያስጨንቃል። በየዕለቱ ነው ሰው የሚጨነቅ፣ በተለያየ ምክንያት ሰው ይጨነቃል። መጽሐፍ ቅዱሳችንን ስናነብ ወደ ዘፍጥረት ምዕራፍ 1 እንኳን ስንሄድ የእግዚአብሔር ቃል ምድርንና ሰማይን ሲፈጥር ምን እያለ ነው የሚናገረው? ማታም ሆነ ጠዋትም ሆነ አንድ ቀን ይላል። እንደዚህ በማለት 6 ጊዜ የእግዚአብሔር ቃል ይናገራል። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔር ከመፍጠሩ በፊት ማታ ነበር። ፍጥረቱን ፈጥሮ ከጨረሰ በኋላ ካበቃ በኋላ ምን ሆነ? አንድ ቀን ሆነ። ልክ በእንደዚያ ሁኔታ ነው ታውቃላችሁ። አዳምና ሔዋን ኃጢአትን ሲሰሩ ማታ ሆነ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ተወልዶ ከድንግል ማርያም ተወልዶ ወደ ምድር ሲመጣ ግን ምን ሆነ? ብርሃን ሆነ። እግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ ስለ ጌታ ኢየሱስ መወለድ ነቢዩ ኢሳይያስ ጌታ ኢየሱስ ክርስቶስ ከመወለዱ ከ600 ዓመት በፊት ይኖር የነበረ ሰው ነው። ነገር ግን በመንፈስ ተነበየ ስለ ጌታ መወለድ። በጌታ መወለድ ጨለማ የሆነችው ምድር ብርሃን እንደሚሆናት ሲናገር ምናል በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው ይላል። አያችሁ፣ ማታም ሆነ ጠዋትም ሆነ አንድ ቀን እግዚአብሔር ሰማይና ምድር ሲፈጥር። አዳምና ሔዋን ኃጢአትን ሲሰሩ ማታ ነበር። ጌታ ኢየሱስ ክርስቶስ ግን መጥቶ ልክ ከድንግል ማርያም ሲወለድ ምን ሆነ? ብርሃን ሆነ። በቀራንዮ መስቀል ላይ ሞት ዕዳችንን ከፈለልን፣ ብርሃን ሆነ። ደሙን አፈሰሰ፣ ዓለምን ሁሉ ከኃጢአት አነጻ። በስሙ የሚያምኑት የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። በትንሣኤው ደግሞ የዘላለምን ሕይወትን ሰጠን። አሁን ደግሞ በአብ ቀኝ ተቀምጦ ስለኛ ያማልዳል። ስለዚህም ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 9 ቁጥር 4-5 ሲናገር ምን ይላል? ቀን ሳለ የላከኝን ስራ ላደርግ ይገባኛል አለ። ዮሐንስ ወንጌል ምዕራፍ 9 ላይ ቀን ነው። ምክንያቱም እርሱ ተወልዶ ወደ ምድር በመጣበት ጊዜ ጀምሮ ቀን ነው። በቃ ከዛም ቀን ምንድን ያለ? እኔ የዓለም ብርሃን ነኝ ያለ ጌታ ኢየሱስ ክርስቶስ ላምበው ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ አለ። ተመልከቱ፣ አዳምና ሔዋን ኃጢአትን ሲሰሩ ማታ ነበር። ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደ ምድር ሲመጣ ግን ቀን ሆነ። አሁን ደግሞ ምን አለ ጌታ? ማንም ሊሰራ የማይችልበት ሌሊት ይመጣል አለ። ወደፊት ምን ይሆናል ማለት ነው? ማታ ይሆናል። ማታ ከሆነ በኋላ መንጋቱ ደግሞ አይቀርም። ከዚያ በኋላ ቀን ይሆናል። ይሄ ማንም ሊሰራ የማይችልበት ሌሊት ይመጣል ብሎ ጌታ ኢየሱስ ክርስቶስ የተናገረው መቼ ነው? ንጥቀት ሆኖ ቤተክርስቲያን ተነጥቃ በምድር ላይ ያን ንጥቀት አልፏቸው የሚቀሩ ሰዎች አሉ። ያን ጊዜ ነው አያችሁ፣ ሰይጣን በገሃድ ለአንዴና ለመጨረሻ ጊዜ በሲኦል ያለውን ሙሉ ኃይሉን በማውጣት ወደ ምድር በማምጣት በሁለተኛው ሰማይና በአንደኛ ሰማይ ላይ ያሉት የጨለማ ገዢ አለቆችና ስልጣናት እንዳለ ወደ ምድር መጥተው
የመጨረሻ ትንቅንቅ የሚያደርጉበት ስለሰውን የመጨረሻ መቅሰፍት በማውረድ የመጨረሻ ማስጨነቅ የሚያስጨንቁበት ሰው ከእናቱ ማህፀን ተወልዶ ሰው ሆኖ ወደ ምድር የመጣበትን የሚረግምበት የ7 ዓመት የመከራ ዘመን የሚባል ከፊት ለፊታችን አለ። በዚያ በመከራ ዘመን ግን ክርስቶስ ኢየሱስን የሚያምኑ ሰዎች በመከራው ዘመን መጀመሪያ ላይ ስለሚነጠቁና ምድር የ7 ዓመት የመከራ ዘመን እጅግ አሰቃቂ በሆነ ሁኔታ ስታሳልፍ እነሱ በሰማይ በእግዚአብሔር ፊት ከጌታ ጋር የሚያሳልፉበት ጊዜ ነው። በዚያ በ7 ዓመት የመከራ ዘመን ንጥቀትን የማያገኙ ደግሞ አማኞች ሰዎች እንዳሉ መጽሐፍ ቅዱሳችን ይናገራል። ወደፊት እንመለከተዋለን። እርሱ ከእግዚአብሔር ቃል እያጣቀስን እነዚህ ማን ናቸው? እነዚህ ሰዎች በምድር በነበሩበት ሰዓት አካሄዳቸውን እንደ እግዚአብሔር ቃል ያላቀኑ ሰዎች ናቸው። ልክ ቤተክርስቲያን ተነጥቃ ስትሄድ ዜና በሚከፍቱበት ጊዜ በዚህ ቦታ ላይ እንደዚህ አይነት በሚሊዮን የሚቆጠሩ ሰዎች ጠፉ፣ በመቶ ሺህ የሚቆጠሩ ሰዎች የት እንደሄዱ አይታወቅም፣ ልብሶቻቸው ግን አለ፣ እነሱ ግን ይላሉ። አይሮፕላን አብራሪው ጌታን የሚያቅሰው ከሆነ እሱ ይነጠቃል፣ የአይሮፕላን ይከሰከሳል። የመርከቡ ካፒቴን ጌታን የሚያቅሰው ከሆነ እሱ ይነጠቃል፣ መርከቡ ያለ ካፒቴን ይቀራል። አውቶቡስ ሾፌሩ ጌታን የሚያቅ ከሆነ አውቶቡስ እየነዳ ሰዎች እያመላለሰ ሳለ አውቶቡስ እሱ ይነጠቃል፣ አውቶቡሱ ገደል ይገባል። በምድር ላይ ብዙ ሊነገር የማይችል ቀውስ ነው በዛ ንጥቀት ሰዓት ላይ የሚሆነው። ስለዚህ ሲኤንኤን ሆነ ቢቢሲ ሆነ የዜና ሎካልም ሆነ ኢንተርናሽናል ኒውስ ሚዲያ የሚያወሩት ስለዚያ ነው። መነጠቅ መሆኑን እነሱ አያውቁም። መነጠቅ መሆኑን የሚያውቁት ግን እነማን ናቸው ብትሉ መነጠቁ ያመለጣቸው አካሄዳቸው እንደ እግዚአብሔር ቃል ያልቀና ሰዎች ግን መነጠቅ መሆኑን ያውቃሉ። ከዚያ በኋላ ጭንቅ ነው የሚሆነው፣ መከራ ነው የሚሆነው፣ ተስፋ መቁረጥ ነው የሚሆነው። አልቅሰው ግን እነሱ ንስሐ ይገባሉ። ያ ግን የ7 ዓመት የመከራ ዘመን እጅግ በጣም ከባድ ስለሚሆን ከዚህ በፊት በምድር ላይ ሆኖ የማያውቅ መከራ እንደሆነ የሚከሰተው መጽሐፍ ቅዱሳችን በራእይ መጽሐፍ ላይ ስለሚናገር ሰርቫይቭ ለማድረግ ሰው የማይችልበት ዘመን እንደሚመጣ የእግዚአብሔር ቃል ይናገራል። በዚያ ጊዜ ውስጥ ነው ማንም ሊሰራ የማይችልበት ሌሊት ይመጣል ብሎ ዮሐንስ ወንጌል ምዕራፍ 9:4-5 ጌታ ኢየሱስ ክርስቶስ ይናገራል። ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ትመጣለች ይላል። እነዛ ሰዎች ወንጌልን ልስበክ ቢሉ የሚቀበላቸውም የለም፣ አይሰሙም። ነገር ግን በብዙ መከራዎች ውስጥ እነሱ ያልፋሉ። ያንን ነው ጌታ ማንም ሊሰራ የማይችልበት ቀን ይመጣል ይላል። ግን ተመልከቱ፣ አዳምና ሔዋን ኃጢአት ሲሰሩ ማታ ነበር። ጌታ ኢየሱስ ወደ ምድር ሲመጣ ቀን ሆነ። አሁን ደግሞ ቤተክርስቲያን ስትነጠቅ በ7ቱ የመከራ ዘመን ውስጥ የሲኦል ጨለማ ነው በምድር ላይ የሚሆነው፣ ማታ ይሆናል። ጌታ ኢየሱስ ክርስቶስ ከ7 ዓመት የመከራ ዘመን በኋላ ግን ይመጣል። 1000 ዓመት በምድር ላይ ይነግሳል። ያ ቀን ነው የሚሆነው። በዚያ በ1000 ዓመት ጊዜ ውስጥ ሰይጣን እና የወደቁት መላእክት ታስረው ወደ ጥልቁ ተዘግቶባቸው ይቀመጣሉ። ከ1000 ዓመት በኋላ ከስራቸው ይፈታሉ። ከስር ከተፈቱ በኋላ የሚያደርጉት የመጨረሻው አርማጌዶን አለ፣ ኬያስ። እሱን ወደፊት እንመለከተዋለን። እያንዳንዱ የዳሰስን ነው የምንሄደው። ከዚያ በኋላ ይታሰራል ሰይጣን። ለአንዴና ለመጨረሻ ጊዜ ወደ እሳት ባህር ይጣላል። ከዛ በእሳት ባህር ውስጥ ሐሰተኛው ክርስቶስ፣ ሰይጣን፣ የወደቁት መላእክት፣ የጨለማ መላእክት ከሁለተኛው ሰማይ ላይ አንደኛ ሰማይ ላይ ያሉት፣ በሲኦል ያሉት ሁሉ ተሰብስበው በምድር የነበሩት ሁሉ ይጣላሉ። ከዛ በኋላ ጌታ ኢየሱስ ክርስቶስ በነጭ ዙፋን ፍርድ ላይ ይቀመጣል። በግራው ያሉት የተፈረደባቸው ናቸው፣ በቀኝ ያሉት ግን በክርስቶስ አምነው የዳኑ ናቸው። መጨረሻ ፍርድ ይፈረድና ሰማይና ምድር ታልፋለች። አዲስቷን ቅዱሳን ኢየሩሳሌም እግዚአብሔር ከሰማይ ለባሏ እንደተሞሸረች ሙሽራ ያወርዳታል ይላል። አዲስ ሰማይና አዲስ ምድርን ይፈጥራል። በዛ ውስጥ ከዘላለም እስከ ዘላለም ድረስ የእግዚአብሔር ልጆች ይኖራሉ። እግዚአብሔር ይመስገን። ነገር ግን አሁን የሆነ ያለው ነገር ምንድነው? ዘመኑ የሚያስጨንቅ ስለሆነ በዚህ በሚያስጨንቅ ዘመን ጊዜ ውስጥ
ከክርስቶስ ኢየሱስ ጋር በመጣበቅ እንደ እግዚአብሔር ቃል ሕይወታችንን በቅድስና በመምራት መነጠቅ እንዳያመልጠን ራሳችንን ዕለት እናዘጋጅ ነው። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ዛሬ እንግዲህ ስለ ዳግም ምጽአት ክፍል 1 ይሄን ተምረናል። በሚቀጥለው ሳምንት ደግሞ የመጨረሻው ዘመን ምልክቶች የሚለውን በመጽሐፍ ቅዱስ የተጻፉትን በብሉይም ሆነ በአዲስ እንመለከታለን ማለት ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ትምህርቱን ለሌሎች ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ጌታ ይባርካችሁ። በጣም ወዳችኋለሁ። ጌታ ይወዳችኋል።